አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውዶች እንዴት ናቸው ያላችሁ ወይ? እኔ ጋር ሁሉ ሰላም ነው አልሐምዱሊላህ። ዛሬ ይዤላችሁ የመጣሁት አብርሽና ሩታ ዙሪያ ማለት ነው። በጣም ደስ ያለኝ ነገር ማለት ነው። ዛሬ ደግሞ ቪዲዮን በላይክ ጀምሩ፣ ሰብስክራይብ አድርጉኝ። ያደረጋችሁ ደግሞ ሼር፣ ላይክ እያደረጋችሁ ጀምሩ ማለት ነው። ዛሬ በጣም ነው ደስ አለኝ። ለምን ደስ አለኝ በሉ። ዛሬ ደስ አለኝ ነገር ሄርሜላና አብርሽ ተቀጣጠሩ። ሄርሜላና አብርሽ ተቀጣጠሩና ኤፍሬም አብሮ አለ እና አብርሽ ጋር ኤፍሬም አለ እና ስጦታዋ እስከ ዛሬ እጁ ላይ አድርጋ የነበረችው ሰዓት ዛሬ ወደ እሷ ዞረ ማለት ነው። ወደ እሱ ተሰጣት፣ ስጦታ መለሰላት። በእርግጥ አብርሽ ደንዝዟል። ቢሆንም ግን እነሱ ጠርጥረው የሩታ አንገቱ ላይ ያሰረችውን ስጦታ ነበር የጠረጠሩት። ጠረጠሩ፣ አወለቁ። ምንም ለውጥ አላገኙም። ከዛ ዛሬ ደግሞ ምን አደረጉ? ድሮ እቺ ሄርሜላ ድሮ ከዱባይ ገዝታ ስጦታ ያደረገችለትን ሰዓት ዛሬ መለሱላት ማለት ነው። መለሱላት አፈፏን ብሎ ማለት ነው። ኤፍሬም በጣም ነው ደስ ያለኝ ዛሬ። ኤፍሬም አፋፏን ብሎ ሄዳ ትጣበቃለች፣ ያለያያታል። ሄዳ ትጣበቃለች ልጁን አንዴ አፉን አንዴ በቃ ልጁን ጭራሽ ለማውራት ጊዜ አልሰጠችው። ከዛ እንደዚህ ስትሆን መጨረሻ ላይ ደግሞ አፍራ ተናዳ፣ በጣም ተናዳ ሰዓቷን ይዛ ሄዳለች። እና አብሯችሁ ሶስቱም ሲያወሩ አፏን ብሎ ኤፍሬም መልሶታል ማለት ነው። እሷንም ቀጥ አድርጎ ማለት ከዚህ በፊት አንቺ ሰዓቱን ካሰርሹ በኋላ ነው ልጁ እንደዚህ የሆነ። አሁን ደግሞ አንቺ ያሰርሹን ሰዓት ሲወልቅ ያንቺ ሰዓት ከእጁ ሲወልቅ ደህና ሆኗል፣ ወደ ቤቱ ተመልሷል፣ ወደ ቅልቡ ተመልሷል ብሏታል። ከዛ በዚህ እሷ ደግሞ በዚህ ተስፋ አልቆርጥም ብላ ብቻ ያኔ ስትለምነው እሱም አልፈልግም፣ በቃ አልፈልግም ይዘሽ ሂጂ ብሏታል። እና ለምንድን ነው ያለ ምክንያት ሰዓትሽን ያንቺን ስጦታ አልፈልግም እያልኩኝ ለምንድን ነው አንተ ጋር ይቀመጥ የምትይኝ? እኔ ካልፈለግኩስ ብሏል በአፉ ማለት ነው እሱ ራሱ። እና እንደዚህ ስለ እኔ የሆነ መጥፎ ነገር እነሱ ሲነግሩህ እንደዚህ ጭንቅላት ላይ እንድትይዝ አልፈልግም። እኔ ማሳመን እፈልጋለሁ አንተን። እኔ አንተ ጋር 1-2 ሰዓት ቁጭ ብዬ አንተ ጋር ማውራት እፈልጋለሁ ብላ ስትለምነው በፍጹም ብሎ አባሯታል። ሲቀጥል ደግሞ እና አለቅላቂ ነው የሚባለው ይሄ ዳኒ የሚባል ሰውዬ እንዴት እንዳስጠላኝ። እሱ ደግሞ አለቅላቂ ዛሬ የእሱ መድኃኒት የሆነች ሜሪን ይዛ ሄዳለች ማለት ነው። ሩታ እነ ቡዜን ቀጥረው እነሱም ለ4 ተገናኙ ማለት ነው። ለ4 ሲገናኙ የአብርሽ ደህንነት አንተን አስጨንቆ ነው ወይስ እኔ ጋ ሲሆን የሆነ በቃ የተነሳብህ ነገር አለ ነው ብላ ጥያቄ ጠየቀችው። እና እኔ አብርሽ ከታመመ እናንተ ውስጣችሁ ከጠረጠረ ለምን ሆስፒታል አልወሰዳችሁም? ለምን? ዳኒ እኮ እዛ ቦታ በጣም ትክክል አልሰራም። በጣም ያየ ሰው ሁሉ ነው በቃ እንዴ ዳኒ ያደረገ ማለት ነው። በጣም ዳኒ ያደረገ ነገር በጣም ነው የሚያስጠላው። ዳኒ አሁንም እኮ እንዴት እንደሚያወራው ጭራሽ ለማሽቀበጥ እንኳን ቦታ አለው። ምን አለ? አሁንም እንደምንም አድርጌ አሁንም አድነዋለሁ። እሱ ማን ነው? ይህ አብርሃም እኮ ወንድሙ አጠገቡ አለ፣ እህት ወንድም ሌላም አለ፣ አባት አለ፣ እናት አለ፣ እህት ወንድም ሞልቷል። እሱ ምን ቤት ነውና እዛም ያለቀልቀው ዝም ብሎ ማለት ነው? ምን አግብቶት ነው? እኔ የሚገርመኝ ነገር ማለት ነው። እና እስከ መጨረሻ
በመጨረሻ ዳኒ አፍሮ ያኒ በቃ ዝም ብሎ ምላሱ እያወራ ነው እንጂ ማለት ነው። በጣም አሸማቀቁት እዛ ጋር። ምን አገባ በቃ ማስመሰሉ ይብቃ፣ አንተ ዝም ብላ አታስመስል፣ በቃ አታሽቃብጥ ብሎ ለሁለት ማለት ነው ሰድቦ አባረሩ። በጣም ደስ አለኝ። ቡዜ እኔ ወንድሜ ዳና እንዲሆን እንጂ ለምን ሩታ ጋር ሆነ ለምን ሄርሜላ ጋር ሆነ አይደለም ፍላጎቴ፣ እሱ ዳና እንዲሆንልኝ ብቻ ነው የምፈልገው አለች። እንደዚህ ካሰበኝ ደግሞ ቀጥታ ሀብሉ ሳይሆን ቀጥታ ይሄን ልጅ ወስዳ ሐኪም ቤት ማሳከም ነበረባቸው። ሀብሉ ከወጣ በኋላ ሀብሉን ከአንገቱ አስወጥተን 3 ቀን እኛ ጋር ይቆያሉ። 3 ቀን 4 ቀን ቢቆይ ባይቆይ ሀብሉ ላይ ከሆነ ችግሩ፣ ሀብሉ ካወለቀ በኋላ ልጁ ለምን ጤነኛ አልሆነም? ለምን ወደ ራሱ አልተመለሰም? አሁንም ያው ነው አለች። በቃ እኔ ሲጠብቅ ያው ነው፣ በቃ ዛሬም ያው ነው። ስለዚህ በቃ እኔ ሐኪም ቤት ማሳየት ነው የምፈልገው፣ ይሄ ልጅ ሐኪም ቤት መውሰድ ነው የምፈልገው አለች። አዙራ ማለት ነው። በፊት በቃ እሷ ትኩረት የሰው ትኩረት እንዲስብ እሷ ነች ያደረገች። እሷ ያለችው ልክ እኮ ነው። ከዚህ በፊት ሄርሜላ ከዱባይ አሰርታ ነው እጁ ላይ ሰዓት ገዝታ ባለቤት እያለች እያወቀች ምስት እያለች እያወቀች የልጁ እናት እርጉዝ ሆና ምስት እያለች አንጥታ ለምንድን ነው ሰዓት እጁ ላይ ለምንድን ነው ስጦታ የምትሰጠው? ባለቤት ያለ ወንድ ለምንድን ነው ስጦታ ተቀብሎ እጁ ላይ የሚያደርገው? እዛኔ ምንም አላሉ። እዛኔ ብዙ ሰው አውርቷል። እዛኔ ለምን ያኒ የሰው ትኩረት እዛኔ ለምን አልሳባም? ሩታ የምታለቅስ ጊዜ ብቸኛ ሆና በዛ ላይ እርጉዝ ሆና እዛም እዚህም ስትንከራተት እናንተ የት ነበራችሁ? ዛሬ ይሄ ልጅ ያኒ ሩታ እኔ ክፉ ነገር እሱ ላይ ትሰራለች ብዬ አላስብም። ሲጀመር የልጁ አባት ነው፣ ባለቤቷ ነው። ሰው ቢጣላ ቢታረቅ ያው ነው ያለ ነው። ውሃ ራሱ እንትን ሳይደፈር አይጠራም። እና ከዛ እዛኔ ያላወረሰው ሁሉ ዛሬ ተነስቶ ሲያወራ በጣም ያስጠላል ማለት ነው። ይሄ አሁን ደግሞ በዛ ላይ አብሪሽ ሲመጣ ሄርሜላንም በስልክ ጠርተው አቤት ዳኒ ወላሂ ዳኒ ያስጠላኝ። ሱብሃንአላህ ድሮ ጥሩ ነበረ። ዛሬ ግን አሁን ሄዶ ነው የሚደባለቀው። ደግሞ አየር ላይ ሄዶ መደባለቅ ነው ስራው። ድብልቅልቅ በቃ ሄዶ እዛም ድብልቅልቅ ነው፣ እዚህም ጥልቅ ሲያስጠላ። አሁን ሩታ ጋር አሁን 1 ሳምንት ጠብቁ። ሩታ ጋር ነው ሄዶ የሚደባለቀው 1 ሳምንት። ይሄ ነገር ተስተካክሎ ሩታ ጋር አብርሽ ሩታ ጋር ሆኖ እንደዚህ ከቀጠለ ማለት ታውታላችሁ፣ ሄዶ እዛ ነው የሚደባለቀው። አሁን ደግሞ እዚህ በቃ እነሱ ጋር ተደባልቋል። ወሬ እያመላለሰ እያስመሰለ ነው። ነገ ደግሞ ታላላችሁ እዛ ሄዶ ይደባለቃል። ምን አይነት ነው እንደ ሴት እዛም እዚህም መደባለቅ? ዛሬ ማለት ነው ሩታ በቅ የራሷ የሆነ ሰው ሜሪን ይዛ ሄደች። ቀጥለጥ አርጋ ሜሪ አሸማቀቀችው። ሄደ ተሰድቦ ሄደ ማለት ነው። ቡዜም እንደ በፊቱ አልሆነችም። እኔ ምንም አላልኩም ብላ አሁን ለስለስ ያለ መልኩ ነው ያናገረቻቸው። ወንድሜን እንጂ ሌላ ነገር ሌላ ክፋት የለብኝም ብላለች። እውነት ነው። ከዚህ በፊት ሩታ ጋር እንዲኖሩ አብሮ እንዲኖሩ እንዲቀጥሉ በጣም ብዙ ጥረት ታደርግ ነበረ። ቪዲዮን አያለው። ግን ዛሬ ተመልሳ ባለፈው ያቺን ቀለበት ያሰራላት ጊዜ ቀለበት ነው የሆነ ፕሮግራም ተደርጎ እዛ እንትን የሆኑ ጊዜ እየተሳደቡ ነበሩ። ተሰዳደቡ፣ ተጣሉ፣ ተለያዩ። አብርሽ ደግሞ እቺ ሄርሜላን ይዞ ሄደ። እንደዛ ሆነ። አሁን ደግሞ የሚገርመው ማለት ነው አሁን ተስተካክሎ ሁለቱም ተሸማቆ ማለት ነው ሜሪና ሩታ ሰድቦ አባረሩት ዳኒን። ሄርሜላንም አብርሽ አልፈልግም ይዘሹ ሂጅልኝ፣ እኔ ስጦታ ሰዓት ስትይ ነበረ ይዘሹ ሂጂ፣ በቃ አሁን አልፈልግም አላት። ይዛው ሄዳለች። ተናዳለች፣ ቢሆንም ሄዳለች። እና ምን ሁለተኛ ደግሞ እንድለቅ ፓርትቱ በሉ
ኮሜንት ላይ